እኛ ዛሬ ያመጣነው ጣጣ ወይስ ለዘመናት ሲሰራበት የጥላቻ ፖለቲካ የጠላትነት ፖለቲካ ያመጣው ጣጣ ነው? ዛሬ የፈጠርነው ነው ይሄ? አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ የጉራጌ ተወካይ ነኝ ያዙኝ ልቀቁኝ ቡራ ከረዩ የሚለው ሰው የሁሉ አመት የሁሉ በደል ሲደርስበት የት ነው የከረመው? ከኔ በፊት የመናገር ሞራል ብቃት የለው እውነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው ይሄን ህዝብ ፕሮቴክት ያደረገው ነፍሱን ያተረፈው ምን እንደብቃለው የዛሬ አመት በትግራይ ተወላጅነታቸው እንዴት ነው ይታየ የነበረው የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው ምንም የማያቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ በአገሩ ላይ የነበረው የዛሬ አመት እንዲሁ ዝም ብለን ብናይ ኖሮ እውነት እንዲሁ ያልፍ ነበር? ዛሬ ቀን እቺ ቀን እንዲህ ትሆን ነበር? ዛሬ ስለ ኢኮኖሚ እድገት እንደምናወራው ስለ ዲሞክራሲ ነው እሱን ማውራት እንችል ነበር? የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ኦሮሚያ ውስጥ ላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው በግልጽ መናገር ፈልጋለሁ። የኦሮሞ ህዝብ አቃፊ ህዝብ ነው አግላይ ህዝብ አይደለም ጽንፈኛ አይደለም አቅፏቸዋል አድነናቸዋል ፕሮቴክት አድርገናቸዋል ተግባራችን ይሄ ነው ማንነታችን ይሄ ነው የኔ ማንነት እኔ ያ ቢፈጠር በስህተት በስሜት አንድ ቦታ ብትጀመር ምን ሊሆን እንደሚችል መገመት ያቀተናል ብዬ አላስብም እግዚአብሔርም ረድቶን ሰው ተፈናቀለ ነው አይደለም ሰው በመፈናቀሉ ደስ የሚለው ሰው የለም ሰው ከሆነ ግን ተፈናቅሎም ቢሆን ነገ እናቋቁመዋለን ህይወቱ እንኳን ተረፈ እንኳን ህይወቱ አልጠፋ